በኢትዮጵያ ለእስልምና መስፋፋት አስተዋጽኦ ካበረከቱ የእውቀት ማዕከሎች ውስጥ ስሙ በጉልህ ይነሳል። የታላላቅ ዓሊሞች መገኛ፣ የበርካቶች የልብ ትርታ ሆኖ ከወርቃማ ታሪኮቹ ጋር ዛሬም ድረስ ቆይተዋል። የአብሬት የእውቀትና የትምህርት ማዕከል كوكب لماه في حزب الجلال قبل خلق الأشياء في عالم الوالي وذاك نبي بلا مماثل أخبر ذلك إلى جبرائيل የጉራጌ ተወላጆች አብሬት አናሸ ተብላሸ ይላሉ። አብሬትን ያላየ ምን አየ እንደማለት ነው። እናም የወርቃማ ታሪኮች መገኛ የሆነውን የአብሬት የእውቀት ማዕከል ታሪክን ለመቃኘት የናፍቆት ስንኛችንን ቋጥረን ከአብሬት መንደር ጎራ ብለናል። ያመናሁ ቢነዘቲ ኩሉ መኒ ወነድረቲ ተዘሩ ከቀዲውኒና ቢላወና ወኩልፈቲ እንደ አብሪ ከዋክብት የደመቁ ዓሊሞች መገኛ የሆነው አብሬት የህዝበ ጉራጌ ኢስላማዊ አብዮት የተገለጸበት የታላላቆቹ ደማቅ የታሪክ አካል ነው። ምዕተ ዓመት የተሻገረ ታሪክ ያለው አብሬት በታላቁ ዓሊም ሼክ ሰይድ ኢብራሂም ተወልዶ በልጃቸው ሼክ ሰይድ ቡሽራ ወይም ባኡሳኒ ያድጎ በልጅ ልጃቸው ሼክ ሰይድ ቡደላ እንደተስፋፋ ይነገራል። የተመሰረተው ከ135 በላይ ነው የሚባለው፣ ያው ከኛ እድሜ በላይ ማለት ነው። ስለዚህ ያው ከሰይድ ኢብራሂም ጀምሮ እስከ አባታቸው ሰይድ ቡሽራ ታይዞ እስከ አብሬት ሰይድ ኢብራሂም ከተወለዱ በኋላ በቃ እንደዛ አንዳንድ ሰው ያመጡ አንዳንድ ሰው ያጡ እየተስፋፋ ሄደ። ከነሱ ሰላት እስከ ጌቶ ነበር የሚወጡት የ3 ሰዓት መንገድ ምናምን እንደዚህ ያሳፉት ሲመጡ ከዛ ሰይድ ቡሽራ ከተወለዱ በኋላ እነሱ የተወሰነ አብሬትን ቆረቆሩ። እነ ሰይድ ኢብራሂም እዛ ነበሩ። ሰይድ ቡሽራ ደግሞ ወደዚህም ይዘዋል። መሬት ገዝተው ወደ ይገቡ ከገቡ በኋላ ያ መተላየ ሰው ዳና መተላየ ቦታ ሄዶ ቀጥቶ ከመጡ በኋላ ሚቀራም ሰው ወደዚህም ያስመጡ። ቅድም እንዳልኩ ቦታም እየተሰጣቸው ክብርም እየተሰጣቸው ሰው በራሱ ጊዜ ና ሳይባል በራሱ ጊዜ መምጣት ይጀምራል። አብሬት የትምህርትና የእውቀት ማዕከል በሁለተኛው የአብሬት ሼክ በሼክ ሰይድ ቡሽራ እንደተመሰረተም ይነገራል። ሼክ ሰይድ ቡሽራ የባዕድ አምልኮ በተንሰራፋበት በዚያ ዘመን የጉራጌን ማህበረሰብ ከእስልምና ጋር ለማስተዋወቅ ብዙ ልፋትና ትግል አድርገዋል። ጥረታቸው የኋላ ኋላ ፍሬ አፍርቶም ብዙ ሺዎች የሚሳተፉበትን የሊቃ የአውራድና የመውሊድ ስርዓቶችን በማበጀት እስልምናን በአካባቢው